ታውቃላችሁ፣ ብዙዎቻችን ወደዚህ እምነት የመጣነው በተወሰነ ተስፋ እግዚአብሔርን ለማወቅ ባለው ፍላጎት ነው። የሐዋርያት ሥራ መጽሐፍን አንብበናል፣ ምስክርነቶችን ሰምተናል፣ እናም ክስተቱን እየጠበቅን ነው። ሰማያት በነጎድጓድ ድምፅ እስኪከፈቱ ድረስ እየጠበቅን ነው። የመብረቅ ብልጭታ በዓይኖቻችን መካከል እስኪመታን ድረስ እየጠበቅን ነው። ሰማያት በነጎድጓድ ድምፅ እስኪከፈቱ ድረስ እየጠበቅን ነው። የመብረቅ ብልጭታ በዓይኖቻችን መካከል እስኪመታን ድረስ እየጠበቅን ነው። በሕይወታችን ውስጥ ያሉትን ሌሎች ድምጾች ሁሉ የሚያጠፋ ጩኸት እየሰማን ነው። ቀይ ባህር እንዲከፈል እንፈልጋለን። የኢያሪኮ ግድግዳዎች እንዲወድቁ፣ የመሬት መንቀጥቀጥና እሳቱ እንዲወድቁ እንፈልጋለን። ምክንያቱም ይህ ልንረዳ የምንችለው ነገር ነው። ይህን ቋንቋ ዓለም እንድንሰማው አስተምሮናል። ግን ዛሬ ልንገራችሁ፣ የዩኒቨርስ ሁሉ አምላክ ጋላክሲዎችን በቃሉ እንዲኖሩ የተናገረው ውቅያኖሶችን በእጁ መዳፍ የሚለካ አይጮህም፣ በለስላሳ ይናገራል። የሚመርጠው ቋንቋ የመሬት መንቀጥቀጥ ወይም እሳት አይደለም። ነገር ግን ዝም ያለው ድምፅ ጥበበኞችን የሚያስደነግጥና ለመንፈሳቸው እንደ ሕፃናት ለሆኑ የሚገለጥ መለኮታዊ ፓራዶክስ ነው። እኛ እርሱን በታላቅ ትዕይንት ውስጥ እንፈልጋለን እና እርሱ በዝምታ ውስጥ ሁሉ እየጠበቀን ነው። ኃያል የእግዚአብሔር ሰው የሆነውን ነቢዩን ኤልያስን አስቡ። ከእጅግ አስደናቂ ድል በኋላ ነገር ግን አሁን በዋሻ ውስጥ ተሸሽጎ ነው። በፍርሃት ተሞልቶ ብቻውን እንደቀረ በፍጹም ተረድቶና ሙሉ በሙሉ ብቻውን እንደሆነ አምኖ ነበረ። አንዳንድ ጊዜ እንደ አንተና እኔ እንደተሰማኝ ተሰማው። እግዚአብሔርም ሂድ አለው። ወጥተህ በተራራው ላይ ቁም፣ እግዚአብሔር ሊያልፍ ነው። ኤልያስ ያ ምን እንደሚመስል ያውቅ ነበር። ታላላቅና ኃይለኛ ንፋስ ተራሮችን ሰነጠቀና ድንጋዮቹን ሰባበረ። እግዚአብሔር ግን በነፋሱ ውስጥ አልነበረም። ከነፋሱ በኋላ የምድር መናወጥ ሆነ። እግዚአብሔር ግን በመሬት መናወጥ ውስጥ አልነበረም። ከመሬት መናወጥ በኋላ እሳት መጣ። ነገር ግን እግዚአብሔር በእሳቱ ውስጥ አልነበረም። ብስጭቱን መገመት ትችላላችሁ። ግራ መጋባት። ከዚያ ሁሉ ኃይል በኋላ፣ ከዚያ ሁሉ ድምፅና ቁጣ በኋላ ምንም ጸጥታ ግን እናም ግን ከእሳቱ በኋላ ረጋ ያለ ሹክሹክታ፣ ጸጥ ያለ ትንሽ ድምፅ መጣ። ኤልያስም ይህን ሲሰማ መጎናጸፊያውን በፊቱ ላይ አውልቆ ወጥቶም በዋሻው አፍ ላይ ቆመ። ያንን የእግዚአብሔር እውነተኛ መገኘት እንደሆነ አወቀ። የመሬቱ መንቀጥቀጥ፣ እሳቱ እነሱ ድምፅ ብቻ ነበሩ፣ ግን ሹክሹክታው ቃሉ ነበረ። ለምን በዚህ መንገድ ያደርጋል? ለምን ሹክሹክታ? ምክንያቱም ጩኸት ትኩረትን ይስባል። ነገር ግን ሹክሹክታ የቅርብ ግንኙነት ያዛል። ማንኛውም ሰው ከማይል ርቀት ላይ ጩኸት መስማት ይችላል። ነገር ግን ሹክሹክታ ለመስማት በጣም ቅርብ መሆን አለብህ። መንቀሳቀስ ማቆም አለብህ። ማውራት ማቆም አለብህ። ዘንበል ማለት አለብህ። ሌላ ማንኛውንም ነገር መስማት ከምትፈልገው በላይ መስማት ያስፈልጋል። እግዚአብሔር በዝምታ ይናገራል፣ ምክንያቱም በጫጫታ ውስጥ ፍላጎት የለውም። ከልጅ ጋር ለመነጋገር ፍላጎት አለው። ፍላጎቱ በኃይል መሳብ ሳይሆን በፍቅር መቅረብ ነው። ዓለም እየጮኸብህ ነው አይደለ? ስለ ፍርሃት እየጮኸ ነው። ስለ ውድቀቶች እየጮኸ ነው። ስለ ጎደለ ነገር እየጮኸ ነው። ማሳካት ስላለብህ፣ መሆን ስላለብህ ነገር እየጮኸ ነው። የነፍስ ጠላት ውሸት እየተናገረ ነው። ክሶችና ትኩረት የሚከፋፍሉ ነገሮችናም በዚህ ሁሉ ጫጫታ መካከል የእግዚአብሔርን ድምፅ ለመስማት እየሞከርን ነው እና ለምን መስማት እንደማንችል እንገረማለን። ዝምተኛ ነው ብለን እናስባለን፣ ግን እርሱ ዝም አይልም፣ እየተናገረ ነው። ግን በሹክሹክታ ይናገራል። ግን በአውሎ ነፋስ ውስጥ መስማት አትችልም። ድምፁ ድንጋጤን የሚያመጣው አይደለም፣ ሰላምን የሚያመጣው ነው። የሚያመጣው ድምፅ ግራ መጋባት አይደለም፣ ጥልቅ የሆነ እርግጠኝነትን የሚያመጣው እርሱ ነው። የሚያወግዘው ድምፅ አይደለም። ድምፁ በእርጋታ ወደ ተሐድሶ የሚመራ ነው። በማዕበል መካከል ድንገተኛ የማይገለጽ የሰላም ስሜት ነው። ሊገለጽ የማይችል ግልጽነትና ማጽናናት በተሞላ ሁኔታ ጋር ወደ አእምሮህ የሚገባ የመጽሐፍ ቅዱስ አንድ ክፍል ነው። በጸጥታ ቦታ ላይ የሚያርፍ ጥልቅ ዕውቀት፣ ምክንያታዊ ያልሆነ ማብራሪያ የሌለው ነገር ግን ከምትረዱት ከማንኛውም ነገር የበለጠ
እውነት እንደሆነ የምትገነዘቡት ነው። እግዚአብሔርን ለመስማት ራሳችንን ጸጥ ማስባል አለብን። በተጨናነቀ ጫጫታ ውስጥ ድምፁን መስማት አትችልም፣ መቅረብ አለብህ። ይሄ የእምነት ታላቅ ሥራ ነው። የሰላም መጀመሪያ መስፈርት ነው። ልባችንን ከሰማይ ድምፅ ጋር እንድናስማማ በውስጣችን ጸጥታ ለመፍጠር በሙሉ ፈቃዳችን የምንወስደው ውሳኔ ነው። ልብህ፣ አይምሮ፣ መንፈስህ ቀኑን ሙሉ እንደ ሬዲዮ ነው። በየቀኑ ምልክቶችን እያነሳ ነው። ከዓለም ድግግሞሽ፣ ከከፍተኛ የሚጮህ መዝናኛ ሙዚቃና ትኩረትን የሚከፋፍሉ ዜናዎችና ማህበራዊ ሚዲያዎች ትኩረትን ለማግኘት የሚፎካከሩ፣ ሁሉም ምን መፍራት እንዳለብህ የሚነግሩ፣ ምን መፈለግ እንዳለብህ፣ ማን መሆን እንዳለብህ መንፈሳዊ የድምጽ ብክለት ነው። እና በዚህ ሁሉ መካከል የመንፈስ ቅዱስን ረጋ ያለ የሚያሳርፈውን ድምጽ ለመስማት እየሞከርክ ነው። የማይቻል ነው። ሁለቱ ምልክቶች በርተዋል። ሙሉ በሙሉ የተለያዩ መንገዶች። ጣልቃ ገብነት ብቻ ትሰማለህ። የዓለምን አስጨናቂ ጩኸት፣ የዓለም የሚያስናውጥ ድምጽ የእግዚአብሔርን ድምጽ እየሸፈነው ነው። እንግዲህ ምን እንስራ? በዓላማና በቆራጥነት አቅጣጫችንን ማዞር አለብን። ነገር ግን ይህ እንደሚመስለው ቀላል አይደለም። ምክንያቱም በጩኸት መኖር እንደ ልማድ ሆኖብናል። ስራችንን እንደ ክብር ባጅ እንለብሳለን። እያንዳንዱን ትርፍ ሰዓት በሙዚቃ፣ በቴሌቪዥኑ ጀርባ ላይ በሚሰማ ድምጽ እንሞላዋለን። ጸጥታውን እንፈራለን፣ ምክንያቱም በዝምታ ውስጥ ራሳችንን መጋፈጥ ሊኖርብን ይችላል። ግን አንድ ነገር ልነግርህ እችላለሁ። መንፈስ ቅዱስ ቀድሞውኑ በእነዚያ ጸጥ ያሉ ቦታዎች ላይ ነው። እየጠበቀ ነው። ለፍርድ ሳይሆን በጸጥታ ውስጥ ብቻ የሚተገበር የፈውስ ቅባት አለው። ይህንን ውስጣዊ ጸጥታ መፍጠር ተዘዋዋሪ ነገር አይደለም፣ የጦርነት ተግባር ነው። በዘመኑ ጩኸት ላይ የሚፈጸሙ አመጽ የሚጀምረው በቀላል የድፍረት ተግባር ነው። በሩን መዝጋት አለብህ። እናም ሲጸልዩ ኢየሱስ እንዲህ አለ፣ ወደ ክፍልህ ግባ፣ ደጁን ዝጋ፣ የማይታይ ወደ ሆነው አባትህ ጸልይ። ስለ አካላዊ በር ብቻ እያወራ አልነበረም፣ ግን ለመጀመር ድንቅ ቦታ ነው። ነገር ግን የአይምሮህን በር መዝጋት አለብህ። የምታደርገውን ዝርዝር አስተሳሰቦችህን አሁን አይደለም ብለህ ለራስህ ትነግረዋለህ። የትላንትና ክርክሮችንና የነገ ጭንቀቶች ልምምድ ዝም በሉ ማለት አለብህ። በውስጥ ያለውን ትርምስ እንዲያቆም ማዘዝ አለብህ። እና እንዴት ታደርጋለህ? እዚያ ቁጭ ብለህ ስለምንም ነገር ላለማሰብ አትሞክርም። እንደዛ ሁል ጊዜ የምታጣው ጦርነት ነው። ግን የልብህን ጩኸት በአንድ ግልጽ እና ተወዳጅ ትኩረት ትቀይረዋለህ። በቃሉ ትጀምራለህ፣ ጥቅስ ትወስዳለህ እና በልብና በአይምሮ ትይዘዋለህ። እንደ መጽሐፍ ለመተንተን አይደለም፣ እንደ ጣፋጭ ቃል በልብህ ታጣፍጠዋለህ። በመንፈስ ውስጥ እንዲንከባለል ትፈቅዳለህ። መንፈስ ቅዱስ በእነዚያ ቃላት ላይ እንዲፈስ፣ በውስጥህ ሕይወት እንዲሆኑ ትጋብዘዋለህ። እንዲህ ነው መለወጫውን የምታስተካክለው። ሁሉንም ነፍስህንና ልብህን በእርሱ ምልክት ላይ ታተኩራለህ። እንዲሁም በዚህ ሂደት የሌሎቹን ድምጾች መጠን በቀስታ ታነሳለህ። በእነዚህ ጊዜያት የተቀደሰ ስፍራ ትፈጥራለህ። የሚታይ ሕንጻ አይደለም፣ ነገር ግን በነፍስ ውስጥ የተገነባ መቅደስ ነው። ይሄም የቅዱስ ቅዱሳን ቦታ ነው። የዓለም ጩኸት በውስጡ የማይገባ ነው። በዚህ የተቀደሰ ጸጥታ ውስጥ መንፈሳዊ ጆሮ መገለጥ ይጀምራል። የዓለም ጩኸት ድምጽ ቀስ በቀስ ይፈዛል። ለመጀመሪያ ጊዜ አንድ ልዩ ድምጽ ትሰማለህ። የፍቅር ምልክት፣ እርሱ መኖሩን የሚያሳይ ጸጥታ ነው። ሁል ጊዜ ነበር፣ ግን በራስህ የህይወት ጩኸት ላይ ምንም አትሰማውም ነበር። የፍጥረት ሁሉ አምላክ በጸጥ ባለው ቦታ ላይ አንተን ለማግኘት እየጠበቀ ነው። እግዚአብሔር የሚናገረው እኛ ጥሩ ስሜት እንዲሰማን ብቻ አይደለም። ለግል ደስታችን ብቻ ሚስጥሮችን በሹክሹክታ አይናገርም። የሚናገረው ለዓላማ ነው። ይህ ዓላማ ሁልጊዜ ከእርሱ ፈቃድ ጋር እንድንስማማ ይመራናል። እንዲሁም የሰማነውን ለመስማት በጣም የሚሻ ዓለም ውስጥ ይልከናል። የመንፈስ ቅዱስ ድምጽ እንደሰማን የሚያረጋግጥ ዋና ማስረጃ የስሜት መንቀጥቀጥ አይደለም። በሚስጥራዊ ስሜቶች የተሞላ መዝገብ እንኳን አይደለም። ዋናው ማስረጃ የተለወጠ ሕይወት ነው። የታዛዥነት ተግባር ነው። በዕለት ከዕለት የሰው ልጅ ፍላጎት ውስጥ የሚገለጥ ፍቅር ነው።
መስማት ሁል ጊዜ ወደ መፈጸም መመራት አለበት። መገለጥ ሁል ጊዜ ወደ ተልእኮ መመራት አለበት። መጽሐፍ ቅዱስ ውስጥ ያሉ ታላላቅ ሰሚዎችን አስቡ። አብርሃም የእግዚአብሔርን ድምፅ ሰማና ሁሉንም ትቶ አንድ ተስፋ ለመከተል ወጣ። ሙሴ ከሚነድ ቁጥቋጦ ውስጥ የእግዚአብሔርን ድምፅ ሰማ። ማርያም ቃልን ከመልአክ ሰማች እና እንደ ቃሌ ይሁንልኝ አለች። ታዛዥነቷም አዳኙን ወደ ዓለም አመጣው። ዛሬ ከዚህ ስፍራ ተባርካችሁ ብቻ አትውጡ፣ በረከት ለመሆን ሆናችሁ ውጡ። መስማት የሚያረጋግጠው በመፈጸም ውስጥ ነው። እናም በመስጠት ውስጥ እኛ በእውነት እንቀበላለን።